ጠቅላይ ሚኒስቴር የጌቻ ሀገር እኮ የስልጣን ፖስት የሚመታባት ብቸኛ ሀገር ናት። በሚኒስትሮቹማ ካርታ ተጫወታችሁ። የትምህርት ሚኒስቴር የነበሩ ሰውዬ ወደ ግብርና ሚኒስቴር ተቀይረው ካዛንቺስ ለመሄድ ወንበራቸውን ተሸክሞ ገና ቁልቁለቱን ሳይጨርሱ የማዕድን ሚኒስቴር ይሆናሉ። ኧረ ተው። ሀገሪቷ ልክ ሌላ ሰው እንደሌላት እደግመዋለሁ፣ ልክ የሰው እጥረት እንዳለባት ልክ ሌላ ሰው እንደሌላት እነሱን እስኪነትቡ መጠቀም ምን የሚሉት ነው? ያኛው መንግስት እኮ ይህችን ጨዋታ ይጫወት ነበር። እየተገላበጥን በሰልን ማለት እኮ ይሄኔ ነው እንዴ? በእኛም አይፈረድም እኮ። ዲሞክራሲን ስንጠብቅ ዲሞግራፊን ስትተነትኑ እንዴት አንጠራጠር? ሁሉ ከኛ የሆኑ ሰዎችን መንግስትዬ ባንቀልባዝሎ እሽሩሩ ሲል እሱ አልበቃለ ብሎ ደግሞ እንድናግዘው አንቀልባ ለየግላችን ሲያከፋፍለን ለምን አንጠራጠር? አሁን ትናንት ማታ ይህን ጥርጣሬ ለመከት ባካፍለው ተቀነስክ እንዴ አይለኝም? በቃ ፖለቲካችን ካልኩሌተር ሆነ። መንግስት ምን እየሰራ እንዳለ ያብራራልን ስንል ተቀነስክ እንዴ? መንግስት ለውጡን ማስቀጠል አለበት ስንል ተደመርክ የሚሉ ሰውን ከቁጥር ከፍ አድርገው የማያው ሰዎች አላስጠሏችሁም? ተውን እንጂ ይሄው ለውጡ እንዳይቀለብ